በማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 32 ከጻፎቹ መካከል ቀርቦም ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ይላል ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ነች ብሎ ኢየሱስን ጠየቀው ከሁሉ በፊት ቀዳሚው ትእዛዝ አየቱ ወሲየትን هي اول الكل للعربኛው መጽሐፍ ቅዱስ ከትእዛዝ ሁሉ የመጀመሪያው የትኛው ነች فاجابه يسوع عربኛው ምን ይላል ኢየሱስም እንዲህ ብሎ መለሰለት يسوع ነው የሚለው በአረብኛ اسمع يا اسرائيل الرب إلهنا رب واحد فتحب رب إلهك من كل قلبك ومن كل فكرك ومن كل قوتك كتزازات اللي في تنيايتو إسرائيل هوي سما جيتا أملاكاتشن عند جيتانو أنتم جيتا أملاكهن بفتصم لبه بفتصم نفسه بفتصم حسابه ودد يمتلنات إلال جيتا أملاكاتشن بلو إيسوس بخطابو لاي በንግግር ዘይቤው ላይ ማንን ከተተ ራሱን ጭምር ከተተ ጌታ አምላካችሁ ብሎ ራሱን አላወጣም ጌታ አምላካችን አንድ ጌታ ነው ብሎ መለሰለት ለኢየሱስም ለሁሉም ጌታ አምላካቸው አንድ ነው ማን ነው ይሄ አንድ ጌታ አምላክ ከአላህ በስተቀር ሌላ ማን ሊሆን ነው ስለዚህ አምላክ እንዳለው ከነገረን ይሄ አምላኩ ማን ነው ጳውሎስም ይሄንኑ ምስክርነት ይሰጣል ሁለተኛ ቆሮንቶስ 1:3 ላይ ጳውሎስ ከኢየሱስ በኋላ የመጣ ደቀ መዝሙር ነው እንደ መጽሐፍ ቅዱስ ለቆሮንቶስ ከተማ ሰዎች በላከው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው እግዚአብሔር ይባረክ ይላል እግዚአብሔር ምንድነው የጌታችን የኢየሱስ ክርስቶስ አምላክና አባት ነው እግዚአብሔር የኢየሱስ አምላኩ ከሆነ ሌላ ስንት አምላክ ሊኖር ነው ታዲያ ይሄ የመጀመሪያው ፓርት ላይ ነው እንግዲህ ስለዚህ ኢየሱስ አምላክ ካለው እርሱ አምላክ ሊሆን አይችልም ብለን ማስረጃ ማቅረብ እንችላለን ማለት ነው ስምንተኛው ደግሞ ማስረጃችን አሁን ሰባተኛው ላይ የሄድንበት ነው ስምንተኛው በራሱ ኃይልና ፍቃድ ምንም ነገር ሊያደርግ አለመቻሉ አምላክ እንደሚፈልገው ነው አይደል የሚያደርገው ጌታችን አላህ ኢነላህ ዐላ ኩሊ ሸይኢን ቀዲር በሁሉ ነገር ላይ ምንድነው ቻይ ነው ኃይልና ምክርን ወይም ሐሳብን ከሌላ አካል ይፈልጋል እንዴ አይፈልግም ስለዚህም አምላክ ነው ኢሳ አምላክ ከሆነ በራሱ ኃይል ነው ነገራቶችን ማድረግ ያለበት ግን በማን ኃይል ያደርጋል ብለን ስንጠይቀው ራሱ እንዲህ ብሎ ይመልስልናል ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማሁ ፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለራሴ በመሰክር ምስክሬ እውነት አይደለም ስለኔ የሚመሰክር ግን ሌላ ነው ይላል ዮሐንስ ወንጌል ምዕራፍ 5 ከ30 እስከ 31 እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ኃይል ነው አሁን ጥያቄያችን ከራሴ ምንም ማድረግ አልችልም ማለት በቀጥታ እንዲህ ብሎ ከተናገረ የኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩ ተአምራቶች ስታደርጋቸው የነበሩ አስደናቂ ነገሮች ሁሉ ከየት አመጣሃቸው ራሱ አሁንም ይመልስልናል ማቴዎስ ወንጌል 28:18 ላይ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል ኢየሱስ ማን ሰጠው ተሰጠኝ ካለ ማን ነው ሉቃስ 10:22 ላይ በሉቃስ ወንጌል ምዕራፍ 10 ቁጥር 22 ሁሉ ከአባቴ ዘንድ ተሰጥቶኛል ይላል እግዚአብሔርን አባቴ ብሎ በመጽሐፍ ቅዱስ ይጠራዋል አሁን እንደ መጽሐፍ ቅዱስ ነው ጥያቄ የምናቀርበው ተሰጠኝ ካለ የራሱ ካልሆነ እሺ እንዴት አድርገን ነው አምላክ አድርገን የምንይዘው hatta በወቅቱ ተአምርን ሲሰራ ያዩት ሰዎች እንኳን
የሰራውን ሳይሆን ችሎታ የሰጠውን አምላክ ሲያመሰግኑ ነው የምንመለከታቸው በመጽሐፍ ቅዱስ ላይ። እናም የራሱ የሆነ ኃይል የራሱ የሆነ ፈቃድ ከሌለው የላከውን ፍቃድ የሚጠይቅ ከሆነ እንዴት ሆኖ አምላክ ሊሆን ይችላል? በራሱ ኃይል የለውምና። ይሄም ለኛ 8ኛ ማስረጃ መሆን ይችላል ማለት ነው። ግልጽ ነው? ከኔ ጋር ናችሁ? 9ኛ ሌላው አምላክ አይደለም ብለን ስናቀርብ በመጽሐፍ ቅዱስ ላይ የምናቀርበው 9ኛ ማስረጃችን የሩቅ ነገሮችን ቀድሞ ማወቅ አለመቻል። አላህ አላሙል ጉዩብ ሩቆችን ሁሉ አዋቂ ነው። ከጌታችን ከአላህ የሚሸሸግ ምንም ነገር የለም። ይሄን እናምናለን አይደል? ስለዚህም ማ የኩኑ ሚን ነጅዋ ثلاثة إلا هو رابعهم እናንተ 3 ሆናችሁ ሚስጥርን አታወሩም አላህ አራተኛችሁ ቢሆን እንጂ በእውቀቱ ማለት ነው። የሶስታችሁን ሚስጥር የሚሰማ ቢሆን እንጂ ወላ 5 ወይም 5 አትሆኑም إلا هو سادسهم አላህ 6ኛችሁ ቢሆን እንጂ ወላ አድና ሚን ذلك ከዚህ ያነሰ ቁጥር ሆናችሁም አትሾካሾኩም ብቻህን ሆነ ከነፍስያህም ጭምር ማለት ነው። ወላ አክተር ወይም ከ6 በላይም ሆናችሁ ብዛት ባለው መልኩ አታወሩም ኢላ ሁወ ማዓሁም አይነማ ካኑ የትም ስፍራ ብትሆኑ እኔ ከናንተው ጋር ብሆን እንጂ አለ። ከጌታችን አላህ ዕውቀት ቦታም ጊዜም ሊያገል አይችልም። አላህ በዕውቀቱ አላህ በቁጥጥሩ ቦታዎችንም ጊዜዎችንም የሞላ ጌታ ነው። በዛቱ ግን ከአርሽ በላይ ያለ ነው። he is not exist time and place ቦታና ጊዜን አላህ ኤግዚስት አያደርግም። ከአርሹ በላይ ሆኖ ከፍጥረተ ዓለሙ በላይ ሆኖ በዕውቀቱ ግን ሁሉንም ስፍራ የሚያይ የሚመለከት የሚቆጣጠር የሆነ አምላክ ነው ማለት ነው። ለዚህ ነው ስንለምነው እጃችንን አንስተን ያ አላህ እንላለን። ለምን? ጌታችን የት ነው ያለው? ከሰማያት ከአርሹ በላይ ያለ በዕውቀቱ ግን ውስጥህ የምታስበውን ጭምር የሚያውቅና አብሮህ ቅርብ የሆነ ጌታ ስለሆነ ማለት ነው። ታዲያ ይሄ የአምላክ ባህሪ ከሆነ ወደ ኢሳን መጣና ጥያቄ ልናነሳ ነው። አምላክ ነው ከተባለ ማርቆስ ወንጌል 13:32 ላይ በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀን ይላል ስለ ቂያማ ሲያወራ ወይም ስለዛች ሰዓት ከአብ በቀር የሰማይ መላእክትም ልጅም ቢሆን ማንም አያውቅም ማለት ከአብ በቀር ልጅም ቢሆን ልጅ የሚለውን የ1980ው ቀላል አማርኛ ትርጉም ባይብል ምን ብሎ ተረጎመው? ወልድ ብሎ ተረጎመው። ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቅም ይላል ራሱ ኢየሱስ ስለ ራሱ ሲያወራ። ቂያማ መቼ እንደምትቆም እኔ ምን አልሆንም ማለት አላውቅም። እሺ ምንድነው አምላክነቱ? ቂያማ መቼ እንደምትቆም ካላወቀ አማ ረቡና አላሁ ዐዘ ወጀል ኢነ አላህ ዐንደሁ ዒልሙ ሳዓ ሱረቱ ሉቅማን መጨረሻ ላይ ሲዘጋው 34ኛው አየት ኢነ አላህ ዐንደሁ ዒልሙ ሳዓ አላህ የቂያማ ዕውቀት እሱ ዘንድ ብቻ ነች አለ። ከኔ ውጭ ማንም አያውቃትም ነው ያለው። ታዲያ ኢሳ አምላክ ከሆነ እንዴት አላውቅም ስለዛች ቀን ብሎ ይናገራል? የሰማይ መላእክትም ቢሆኑ አያውቁም አላህ ብቻ ነው። ካላወቀ እንዴት አምላክ ይሆናል? ከዚሁ ጋር ተያይዞ የሚመጣ ማርቆስ ወንጌል ላይ አሁንም ጥቅስ ይኖረናል። ምዕራፍ 11 ከ12 ጀምሮ ያለው በምዕራፍ 11 ቁጥር 11 እስከ 12 ብትመለከቱት በማግስቱም ከቢታንያ ሲወጡ ተራበ ይላል ኢየሱስ ተራበ። ቅጠልም ያላት በለስ አይቶ ከሩቁ ማለት ነው ምናልባት አንዳች ይገኝባት እንደሆን ብሎ መጣ ይላል ወደ እርሷ። ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር ምንም አላገኘባትም ይላል። መጀመሪያ በምንድን ነበር የመጣው? ረጃ ተስፋ ነው። ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ወደሷ መጥቶ ሲያያት ግን እንዳሰበውና ተስፋ እንዳደረገው ሳይሆን የበለስ ወራት ባለመሆኑ ደርቃ አገኛት ይላል። እንዴት አላወቀም ነው ጥያቄው። በምናልባት እንዴት ሊሄድ ቻለ? አምላክ ነው ከተባለ ሁሉን ያውቃል ከተባለ ከሩቅ የተመለከታት ያቺ የበለስ ዛፍ
ፍሬ ይኑራት አይኑራት እንዴት ማወቅ አልቻለም? ካላወቀ አምላክ አድርገን እንዴት ልንይዘው እንችላለን? ግልጽ ነው። ስለዚህም ይሄ ለኛ ስንተኛ ማስረጃ ነው? እንቅልፋም ናችሁ ማለት ነው። 10 አልገባንም 9 አይደለ? አዎ 9ኛ ማስረጃ ነው። 10ኛ ሌላው ዒሳ አምላክ አይደለም ብለን ስንከራከር የምናቀርበው ማስረጃ በቀጥታ መልእክት እኔ ነብይና ረሱል ነኝ ብሎ በመጽሐፍ ቅዱስ ላይ መናገሩ። ነብይ ነኝ መልእክተኛ ነኝ ብሎ ተናግሯል። እሺ ምን እንበለው? ነብይ ነኝ ተልክ ያለው ይያለ ኖ አንተ ልከሃል እንጂ አልተላክም እንበለው? የቱጋ ካሉን ዮሐንስ ወንጌል 17:3 ላይ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ምን ይላል? የዘላለም ሕይወትም ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው ይላል። عربيኛው መጽሐፍ ቅዱስ ምን ይላል? إن الحياة العبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته ይላል። أن يعرفوك أنت الإله الحقيقي وحدك ብቻህን እውነተኛ አምላክ የሆንከው አንተ ነህ። ويسوع المسيح ኢየሱስ ክርስቶስ ደግሞ الذي أرسلته ያ የላከው መሆኑን ማወቅ ነው። لا إله إلا الله عيسى رسول الله ማለት ነው። ታዲያ ይሄ የማ ምስክርነት ነው? የኛ አይደለም እንዴ? አንልም? قولوا معي لا إله إلا الله عيسى رسول الله اللهم اكتب لنا የዘላለም ሕይወት ነው ከተባለ ይሄው መስክረናል። ብቻህን እውነተኛ አምላክ የሆንከው አንተን ብቻ ካለ የላከውን ኢየሱስ ክርስቶስን ማወቅ ነው ከተባለ እውነተኛ አምላክ ብቻ የሆነውን ይሄው አምነናል። የተላከውን ኢየሱስ ክርስቶስም ተቀበለናል። እኛ አንክድም። እነሱ በነብያችን ሰለላሁ ዐለይሂ ወሰለም ነብዩ መሐመድን ስላላመኑ እኛ በኢሳ የምንክድበት ምንም ምክንያት አይኖረንም። አንድ ጊዜ